ቢቀቡት ሙሉ ለሙሉ ስትሬች ማርክ አይመጣም። እኛ ወደ 28 ሴቶች ላይ ሪሰርች አድርገናል። አንዳቸውም ስትሬች ማርክ የላቸው፣ ምክንያቱም ቆዳው ሲለጠጥ በስርዓቱ ስለሚለጠጥ ማለት ነው። እንኳን ደህና መጣሽ። አለ ይመስገን። ሐኪም ግዛው በቀለ እባላለሁ። እንግዲህ በእጽዋት ላይ ረጅም ጊዜ ምርምር ያደረኩ ሰው ነኝ። ዛሬ እንግዲህ በይበልጥ በደንብ ማሳየሽ የቡና ዘይቶች ላይ እንዴት እንደሚዘጋጁ እንዴት እንዳዘጋጀናቸው ነው። እንግዲህ ይሄ የምታዩት ትልቅ ጋን የቡና ዘይት የአረንጓዴ ቡና ዘይት የተሞላ ነው። ይሄ የምታየው ደግሞ የአረንጓዴ ቡና ዘይት እንግዲህ ምን እንደሚመስል ሴድመንት ሲያደርግ እናንተን ሲል ምን እንደሚመስል ነው የምታየው። ይሄኛው ደግሞ የተቆላ ቡና ዘይት ነው። ሁለቱም ለቆዳ ላይ በይበልጥ እንጠቀማቸዋለን። ሮስትዱ ደግሞ አልፎ ለመጠጣትም የሚሆናለው በኋላ ላይ ያሳይሻለሁኝ። አረንጓዴ ቡና ምንድነው መሰለሽ ከማዲያት ጋር በተገናኘ ከቆዳ ጋር በተገናኘ ቆዳችን እንደማርጀት ሲል እንዳያረጅ ኢላስቲሲቲውን እንዲጠብቅ እስከ ሁለተኛ ቆዳ ድረስ ገብቶ የማከም ጉልበት አለው። የተቆላው ቡና ደግሞ አንቲ ኤጂንግ ነው። ስለዚህ ካፌኑ ቆዳሽን የሪጀነሬት የማድረግ ጉልበት የመስጠት ካፌኑ እንዲያነቃቃው የማድረግ ብለድ ሰርኩሌሽንሽን ቆንጆ የማድረግ ነገር አለው። ሁለተኛ እዚህ አይናችን ስር ያበጠ ነገር ሲኖር ያንን እየተቀባ ነው ያጠፋልናል። ይሄንን አሁን የመጀመሪያ ጊዜ እርግዝና ላይ ያሉ ሴቶች ቢቀቡት ሙሉ ለሙሉ ስትሬች ማርክ አይመጣም። እኛ ወደ 28 ሴቶች ላይ ሪሰርች አድርገናል። አንዳቸውም ስትሬች ማርክ የላቸው፣ ምክንያቱም ቆዳው ሲለጠጥ በስርዓቱ ስለሚለጠጥ ማለት ነው።